ባሌ እንዳመነዘረብኝ ባወቅኩ ጊዜ እጅጉን ደስ አለኝ። ደራሲ ሜሪ ፈለቀ። ክፍል 1። ቦታችን በተለመደው ሰዓት እጠብቅሃለሁ፣ አፈቅርሃለሁ የሚል መልእክት ነው እንዲያስቦረቀኝ። እሱ ጓዳ ቁርስ እያበሰለ የሚያማስለው የመጥበሻ ድምፅ ይሰማኛል። ስልኩ መልእክት ሲቀበል ድምፅ አሰማው። ያለ ወትሮ እጅ ጥሎኝ ስልኩን አነሳሁት። አንደኛ የራሳቸው ቦታ አላቸው። እኔና እሱ የኛ የምንለው ቦታ ኖሮን አያውቅም ከቤታችን ውጭ። ሁለተኛ የተለመደ ሰዓት አላቸው። እኔና እሱ ለምንም የተለመደም የተመደበም ሰዓት የለንም። የልደት ቀኖቻችንን እንኳን ረስተነው አልፎ ለካ ትላንት ነበር የምንባባልበት ጊዜ አለ። ሶስተኛና ዋነኛው ታፈቅሯለች። ይህ ሲሰላ ቀመሩ እሱም ከኔ በላይ ያፈቅራታል ማለት ነው። ደስ ሲል ምን ተገኘ ይለኛል 10 የሰራልኝን ቁርስ እያጎረሰኝ። ምን ነው? በጣም ደስ ብሎሻል። ይህን ፈገግታ ካየሁት የማላስታውሰውን ያህል ዘመን ሆኖ ነበር እኮ አለኝ፣ የተለመደ የተመጠነ ፈገግታውን እየፈገገ። ዝም አልኩ። እያመነዘርክብኝ እንደሆነ ሳውቅ ነው ደስ ያለኝ። ይባላል? አይባልም። ሊወጣ ይለባብስ ጀመር። እሱን ሸሚዝ ቀይረው፣ ቅዳሜ አይደል? ፈካ ያለ ነገር ልበስ። ቆይ እንዲያውም እኔ ልምረጥልህ ብዬው ቄንጠኛ ሸሚዝ ፈልግ ጀመር። ተስረክርኮ ሄዶ የባለ አፍቃሪ ፍቅሯ እንዲቀንስ አልፈልግም። ተውቦ ነው መሄድ ያለበት። አንዴ ጸጉሩን፣ አንዴ ጫማውን፣ ደግሞ ኮሌታውን ሳስተካክልለት ግራ ተጋብቶ ያየኛል። ዛሬ በጣም ጥሩ ሙድ ላይ ነሽ ብሎ ከንፈሬን ስሞኝ ወጣ። ልጸልይ ሁሉ ቃጣኝ። ግን እንዲህ ያለው ጸሎት ለእግዚአብሔር ነው ለሰይጣን ነው የሚቀርበው? በመንዝርናው እንዲጸና አድርግልኝ፣ ደግሞ ደጋግሞ እንዲያመነዝር እርዳው። እንዲህ ያለው ድርጊት አምላክን አይመለከትም። ለዲያብሎስ የትብብር ወይም የድጋፍ ጥያቄ ላቅርብ? ያው እኔ ባልጠይቀውም ወጥሮ ማስመንዘር መደበኛ ስራው ነው ብዬ ነው። የ10 ዓመት ትዳሬ ነው እኮ። የመጀመሪያው ትሁን? እንዳገባ ታውቅ ይሆን? ሄዶ ሲስማት የኔን ከንፈር ልቅላቂ እንደምትስም ታውቅ ይሆን? እቤት ሲገባ የሚያስኮንን አፍቃሪ መሆኑን ታውቅ ይሆን? ዛሬም ከ10 ዓመት በኋላ እያጎረሰኝ እንደምበላ ታውቅ ይሆን? ወይም እሷም ጋር ዝንፍ የማይል አስኮናኝ አፍቃሪ ይሆን? ውሎ እንዴት ነበር ፍቅሬ? ለ2 ሰዓት ብቻ እኮ ነው የተለያየ ነው አለኝ ከሷ ጋር እንደመጣ። እኮ ቢሆንስ? እሺ ቆንጆ ነበር አለኝ መገረም ሳይለየው። ተጣልተው ይሆን ተጨቃጭቀው ለምንድን ነው የተለየ ፊት የማያሳየው? ምን አይነቷ ናት? ለ2 ሰዓት እያገኘችው እንዲስቅ ማድረግ ያቅታታል? ወይስ እሷም እንደኔ መፈቀር ደከማት? ባጠገቡ ሳልፍ መቀመጫዬን ደለቅ አደረገኝ። በቀን 2 እሙሙ አይሰለቸውም? ወይስ እሷ አትሰጠውም? እሷ እንደኔ ሚስት ስላልሆነች ግዴታ የለባትም ይሆን? ወይም እንደኔ በገዛ ኃጢአቷ ስላልታሰረች ካልመሰላት ታጾመዋለች? እኔ ሳገባው ቄሱ በመከራውም በደስታውም በድህነቱም በሀብቱም ብለው ያስማሉኝ እንጂ መሳቢያ ውስጥ እንደሚያስቀምጠው ገንዘብ በፈለገ ጊዜ እየከፈተ የሚዘግነው ንብረት እንዲሆን እሙሙዬን ማስያዜን አላስታውስም። ወይ መሐላው የማላውቀው ውስጠ ወይራ ይኖረው ይሆን? ታዲያ የሚስትነት ግዴታዬ እንደሆነ የማስበው ማን ምን ብሎኝ ነው? ዛሬ ለፈኝ ካልኩት የበደልኩት የሚመስለኝ በየትኛው ህግ ነው? አንድ ቀን ርቆ እንደ ህልም በሚታወሰኝ አንድ ቀን በሰራሁት በደል ራሴን በዕዳ አስይዣለሁ። ሁለተኛ ቂጤ እንዳነካኝ አልኩት ኮስተር ብዬ። እንዴ ለምን? የራሴው ቂጥ አይደል? አዎ። እንደገና ደግሞ የራሴው ሰውነት ላይ አይደል ያለው? ራሴው አይደል የተሸከምኩት? እንዴ ፍቅር ምን ሆነሻል? ሌላ ደግሞ አንዳንድ ጊዜ ተሸከምልኝ ብዬ አላስቸገርኩም አይደል? ደሞም ቂጤን በማጣፋት የሚመለስ የተበደርኩት ብድርም የለብኝም አይደል? ምንድነው ጉዱ? እኮ በዚህ ከተስማማን በገዛ ቂጤ ማዘው ራሴው ነኝ። ደስ ባለ ሰዓት እጅን እየላክ በጥፊ እንድታላገው አልፈቅድልህም። አበቃው።
ብዬው ማሳረጊያ የተለመደ ፈገግታዬን ፈገግ ብዬ ሄድኩ። ክፍል 2 ይቀጥላል።